ሰላም ብያለሁ። ተመልከቱት አባይ ባንክ በዚህ ዓመት ያመጣው አፈጻጸም እጅግ በጣም የሚያስገርም ነው። 4 ቢሊዮን ብር በላይ ትርፍ በማስመዝገብ ከግብር በፊት ከሀገራችን ቀዳሚ ባንኮች መካከል ለመሆን ችሏል። ይህ ትርፉ በጣም በአሁኑ ዓመት እድገት ማስመዝገቡ ተመስክሯል። ከባለፈው ዓመት አንጻር በ117% ነው ይሄ እድገት የተመዘገበው። የአባይ ባንክም አፈጻጸም በተለይ በዋነኝነት የሚጠቀሰው እንደምታዩት earning per share 46.3% ነው። ማለትም ለ1000 ብር አክሲዮን ኢንቨስት ላደረገ ባለ አክሲዮን 463 ብር ይከፍላል። ይሄም እንግዲህ በኢንዱስትሪው ላይ ከፍተኛ ትርፍ ከሚያካፍሉ ዲቪደንድ ከሚከፍሉ ባንኮች መካከል ያደርገዋል ማለት ነው። አባይ ባንክ ከባለፈው ዓመት ይህንን ዓመት አፈጻጸም ያስመዘገበበት ብዙ መለኪያዎች በሪፖርት የቀረቡበት 16ኛው ዓመታዊ ስብሰባውን በማጠናቀቅ ላይ ዛሬ ላይ ነበረ ይህንን መረጃ ያጋራውና በዚህም መረጃ መሰረት ይሄ ትርፍ እንግዲህ ከአገራችን ትርፍ ካስመዘገቡ በዚህ ዓመት ባንኮች መካከል እውነት በጣም ቅርብ የሆነ ከ1 እስከ 5 ባለው ውስጥ የሚገኝ እንደሆነ መመስከር ይቻላል። ይሄም እንግዲህ የሚያሳየው የባንኩ ሌሎችን ማፈጻጸሞች ብናይ በሪፖርቱ ከተጠቀሰው አንጻር ለዚህም ትርፍ የረዳው በተለይ ገቢው በአሁኑ ዓመት ከ58% በላይ ከባለፈው ዓመት በመጨመር ያለው ገቢ ከ13 ቢሊዮን ብር በላይ ነው ገቢ ያሰበሰበው ማለት ነው። እንዲሁም ባንኩ ወጪዎችን በመቆጣጠርና ሌሎችንም የገቢ ምንጮችን ከብድርም ከትርፍ ከወለድም ከውጪ ባንክ አገልግሎትም የተለያዩ ስራዎችን በመስራት እንዲሁም ደግሞ በአገሪቷ ላይ በከፍተኛ ሁኔታ እየተስፋፋ ያለው የባንኩ ተደራሽነትን ተገን በማድረግ ብዙ ዲፖዚት ተቀማጭን በመሰብሰብ ሁሉንም መፈጸም የቻለ ስኬታማ ባንክ ሆኖ ነው የቀጠለው። ይህንንም ባንክ ለምትከታተሉ እንግዲህ ባለፉት ዓመታት ከኩዮቹ ማለትም በራሱ ኢንዱስትሪ ውስጥ በተመሳሳይ ዓመት ከተመሰረቱ ባንኮች አንጻር ትርፉን አጠቃላይ አፈጻጸሙንም እድገቱንም በጣም እያሳደገ ያለ ባንክ ነው። በአሁኑ ሰዓትም ከሱ ጄኔሬሽን ካሉት ባንኮች ወጥቶ ቀደም ብለው ከ5 ከ10 ዓመት በፊት ከተቋቋሙ ባንኮች ጋር ትከሻ ለትከሻ እየተፎካከረ ያለ ባንክ እንደሆነ ይታወቃል። ለወደፊትም እንግዲህ አባይ ባንክን እውነት ማየት ይጠበቅብናል። ባንኩ በተለይ በብሔራዊ ባንክ የተቀመጠውን የ5 ቢሊዮን ብር ካፒታል በቀላሉ ያለፈና ህልውናውን ያስጠበቀ ባንክ እንደሆነ ማየት ይቻላል። እንዲሁም ባለው አሁን አሰራር ወደፊትም ሀገራችን ላይ እንግዲህ በመንግስት ደረጃ ይጠበቁ ያሉትን በባንኮች ቁጥርን ከ5 እስከ 6 የመገደብን ሂደት ባንኩ አንዱ ሊሆን ይችላል የሚል ግምት ማስቀመጥ ይቻላል። ይህንንም ስንል እንግዲህ የባንኩን ያለፉት ዓመታት በመገምገም የወደፊት ስራዎቹንም በመገምገምና እድገቱንም ተስፋ በማድረግ ነው። አባይ ባንክ ተመልከቱት 4 ቢሊዮን ብር ትርፍ earning per share 46.33% ፍጹም አስገራሚ አፈጻጸም ነው። አባይ ባንክ ይሄንን ይመስላል የዘንድሮ አፈጻጸሙ። ሰላም